ሰላም እንዴት ናችሁ? ይህ ጀነራል ቲቶር ነው ከሱራፌል ጋር ነው። እንግዲህ ባለፈው በመጀመሪያ ቪዲዮአችን ላይ እንግዲህ ሰባተኛ ክፍል ምዕራፍ አንድን ስለ ስብስብ ጽንሰ ሐሳቦች ተወያይተን ነበር። እንዲሁም ደግሞ ስብስብ ማለት ምን ማለት እንደሆነ፣ ስብስብ ማለት በትክክል ሊገለጹ የሚችሉ የነገሮች ክምችት፣ እያንዳንዳቸው በስብስብ ውስጥ የሚገኙ ነገሮች ደግሞ የስብስቡ አባላት ይባላሉ ብለን አይተን ነበር። እንዲሁም ደግሞ ከዛ በታች ያሉ ጽንሰ ሐሳቦች የስብስብ አይነቶችን አላቂ ስብስብ፣ አልቆቢስ ስብስብ ብለን እንዲሁም ደግሞ አላቂ አልቆቢስና የመጀመሪያው ስብስብ ደግሞ ባዶ ስብስብ ብለን ሶስት ተከፋፍለን አይተናቸው ነበር። ከሱ ቀጥለን ደግሞ የስብስብ ዝምድናን እናያለን ብለን ነበር ያቆምነው። እንግዲህ ዛሬ ዋናው ርዕሳችን የሚሆነው የስብስብ ዝምድና የሚል ይሆናል ማለት ነው። ኦኬ፣ የስብስብ ዝምድናን ስናይ ንዑስ ስብስብና ገኛ ንዑስ ስብስብ የሚባሉ አይነት የስብስብ ዝምድናዎች አሉ ማለት ነው። ኦኬ፣ የመጀመሪያውን ስናይ ንዑስ ስብስብን እናያለን ማለት ነው። ይሄ ንዑስ ስብስብ ምን ማለት ነው? ንዑስ ስብስብ ትርጉሙን እያንዳንዱ አብረን እናያለን ማለት። ስለዚህ አስተውል ወይም አስተውይ ይላል። ሀና ለ ስብስቦች ቢሆኑና የስብስብ ለ አባላት በሙሉ የስብስብ ሀ አባላት ከሆኑ ስብስብ ለ ለስብስብ ሀ ንዑስ ስብስብ ይባላል። ያንንም በምልክት በምንገልጽበት ጊዜ በምልክት ስንገልጽ በምልክት ንዑስ ስብስብ ሲገለጽ ልክ እንደ ሲ እንደ እንግሊዝኛው ሲ ሆነና ከስር እንደዚህ ይሰመርበታል ማለት ነው። ስለዚህ ንዑስ ስብስብን ስንገልጽ በዚህ መልክ መግለጽ እንችላለን ማለት ነው። ንዑስ ስብስብ ይሄ ስብስብ የዚህ ንዑስ ስብስብ አባል ነው ለማለት ችኛዋን ሲ የምትመስሏ ከዛ ከስር መስመር ያላችሁትን ነገር እንጠቀማለን ማለት ነው። ስለዚህ ለንዑስ ስብስብ ሀ ለማለት እንደዚህ እንጽፋለን። እሱን ስናረብ ይሆናል ለስብስብ ሀ ንዑስ ስብስብ ነው ብለን ይነበባል ማለት ነው። ስለዚህ ንዑስ ስብስብ ማለት ሀና ለ ስብስቦች ቢሆኑና የስብስብ ለ አባላት ይላል። ይኸው እዚህ ጋር ሀና ለ ስብስቦች ቢሆኑና የስብስብ ለ አባላት በሙሉ የስብስብ ሀ አባል ከሆኑ ስብስብ ለ ለስብስብ ሀ ንዑስ ስብስብ ነው ይባላል ማለት ነው። ግልጽ ነው። ኦኬ፣ በምሳሌ በደንብ ስናየው ሞር ግልጽ ይሆናል። ኦኬ፣ ለምሳሌ ምሳሌ 4 ላይ ምንድነው እስቲ ሀ እኩል ይሆናል አለና ስብስብ ሀ ሰ 1 2 3 4 አለ። ስብስብ ለ ላይ ደግሞ ሰ 2 4 አለ ማለት ነው። ስለዚህ እንደዚህ ከሆነ ለ ንዑስ ስብስብ ሀ ይሆናል። ምክንያቱም የስብስብ ለ አባላት እነማን ሰ 2 እና 4 በሙሉ ስብስብ ሀ ውስጥ ይገኛሉ። ሰ 2 እና 4 ስለሚገኙ ስለዚህ ስብስብ ለ ለስብስብ ሀ ንዑስ ስብስብ እንላለን ማለት ነው። ግልጽ ነው። ስለዚህ አንድ ስብስብ ለአንዱ ስብስብ ንዑስ ስብስብ ነው የምንለው የአንደኛው ስብስብ ውስጥ ለምሳሌ ለሀ ንዑስ ስብስብ ነው ካልን የለ አባላት በሙሉ ምን ውስጥ መገኘት አለባቸው? ሀ ውስጥ መገኘት አለባቸው ማለት ነው። ያ ማለት እዚህ ጋር ያለው የለ ስብስብ ይሄኛው ለሀ ስብስብ ንዑስ ስብስብ ነው የምንለው እንዳለ እዚህ ጋር ያሉት የለ ስብስብ በሙሉ ሀ ውስጥ ከተገኙ ነው። ስለዚህ መገኘታቸው ብቻ መስፈርት እናደርግና ንዑስ ስብስብ እንላለን። ምናልባት ደግሞ ላይገኝ ይችላል። ምናልባት ለውስጥ ያለው በሙሉ ሀ ውስጥ ላይገኝ ስለሚችል ያኔ ምን ይሆናል ማለት ነው? አንድ አባል ስብስብ ሀ ውስጥ የሚገኝ ከሆነና ስብስብ ለ ውስጥ የሌለ ከሆነ ስብስብ ሀ ለስብስብ ለ ንዑስ ስብስብ አይደለም። ስለዚህ ንዑስ ስብስብ አይባልም ማለት ነው። ስለዚህ ንዑስ ስብስብ አይደለም በምልክት ስንገልጽ ልክ ሲ ከስር የተሰመረ ነገር እናረግና ከዛ ህዝባር አናቱ ላይ ወደታች እናሰምራለን። ስለዚህ በዚህ ምልክት እንገልጻለን። ስለዚህ ሀ አይደለም ንዑስ ስብስብ ለን ብለን እንደዚህ እንጽፋለን ማለት ነው። ስለዚህ ለማንኛውም ስብስብ ማንኛውም ስብስብ ለራሱ ንዑስ ስብስብ ነው ይላል። ምክንያቱም በንዑስ ስብስብ ጊዜ አባላቱ ሙሉ በሙሉ መገኘት እንጂ ምንም አይነት መስፈርት ሌላ ስለሌለ ማለት ስለዚህ ለራሱ ምን ይላል? ማንኛውም ስብስብ ለራሱ ንዑስ ስብስብ ነው። ይህም ለማንኛውም ስብስብ ሀ
ስብስብ ሀ ንዑስ ስብስብ ሀ ብለን እንጽፋለን ማለት ነው። እሺ ባዶ ስብስብ የማንኛውም ስብስብ ንዑስ ስብስብ ነው ይላል። ስለዚህ ባዶ ስብስብ ደግሞ ለማንኛውም ስብስብ ንዑስ ስብስብ መሆን ይችላል። ምክንያቱም ባዶ ስብስብ ምንም የሌለው ስብስብ ማለት ነው። ኦኬ የአንድ ስብስብ ንዑስ ስብስቦች በብዛት ለማግኘት የስብስቡ ንዑስ ስብስቦች ነጣጥለው መዘርዘር ዘዴ በመጠቀም ማግኘት እንችላለን። ያው አንድ በአንድ ማለት ለምሳሌ እዚህ ጋር እኔ የአንድ ስብስብ ንዑስ ስብስብ ብዛቱን ለማወቅ ማለት ነው። ኦኬ እዚህ ጋር ምሳሌ 5 ምን ይላል? መ እኩል ይሆናል ሀ ለ ሐመር ውሃ ይላል። ሶ የመስብስብ ምንድነው? ሀ ለ ሐመር ውሃ በውስጡ ሲይዝ ንዑስ ስብስብ ብዛትን ለማግኘት ምን እናደርጋለን? የስብስብ ሀ ንዑስ ስብስቦች በመዘርዘር እናገኛለን። ለመጀመሪያው ሀ ራሱን እንወስዳለን። ግን ለ ሐመር ውሃ 3 አገኘ ማለት ከዛ ሀ ለ አራተኛ አገኘ ማለት ሀ ለ ከዛ ሀሌታ ውሃ ሐመር ውሃ ምን ሆነ? ስንተኛ ሆነ? አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ አገኘ ማለት ነው። ከዛ እንደዚህ ይሄንን አድርገን መጀመሪያ 1 2 3 ለየብቻ ሀ ለ ሐመር ውሃ ከዛ ሀ ለ 4 ሀ ሐመር ውሃ 5 ለ ሐመር ውሃ 6 ከዛ ሀ ለ ሐመር ውሃ 7 ከዛ ከባዶ ስብስብ ጋር አንድ ላይ 8 ስለዚህ 3 አባላት ካሉት ስብስብ ላይ 8 ንዑስ ስብስቦችን እናገኛለን ማለት። ይህንን ለማግኘት ራሱን የቻለ የሆነ ፎርሙላ አለው። እሱ ምንድነው? የአንድ ስብስብ የአባላቱ ብዛት ነ ከሆነ ማለት ነው ነምበር እንደምንለው ነ በነ ብንወክለውና የንዑስ ስብስቡ ብዛት ደግሞ ሁለት ኃይለ ቁጥር ና ይሆናል ማለት ነው። ወይኔ to the power of n እንደምንለው ሁለት ኃይለ ቁጥር ና ይሆናል ማለት ነው። እንደዚህ ማለት እንደዚህኛው ከዛ ምን ሆነ እዚህ ጋር ለምሳሌ ሀ የስብስቡ አባላት 1 2 3 ቢሆኑና በቁጥራቸው ስንት ነው? ብዛታቸው 3 ነው። ስለዚህ ነ እኩል ይሆናል 3 ይሆናል ማለት። ስለዚህ በዚህ መሰረት ሁለት ኃይለ ቁጥር ና ይሆንና ሁለት ኃይለ ቁጥር 3 ይሆናል ማለት። ሁለት ኃይለ ቁጥር 3 ማለት 3 ጊዜ ማባዛት ማለት ራሱን በራሱ then 2 ሲባዛ 2 ሲባዛ 2 ይሆናል ማለት። ስለዚህ 2 ሲባዛ 2 8 ይሆናል። ስለዚህ ስብስብ ሀ ንዑስ ስብስቦች ስንት አሉት? 8 አሉት ማለት ነው። ስለዚህ በዚህ መልክ ፎርሙላ ተጠቅመን መስራት እንችላለን ማለት ነው። ኦኬ ቀጣይ ላይ ምንድነው ያለው? ሁለተኛው ላይ ያለው የስብስብ ዝምድና ደግሞ ህገኛ ንዑስ ስብስብ ይባላል። በህገኛ ንዑስ ስብስብ ጊዜ ሀና ለ ስብስቦች ቢሆኑና የስብስብ ለ አባላት በሙሉ የስብስብ ሀ አባላት ከሆኑትና ሀና ለ እኩል ካልሆኑ ስብስብ ለ ለስብስብ ሀ ህገኛ ንዑስ ስብስብ ነው እንላለን። ያ ማለት ነው ሀና ለ የሚባሉ ስብስቦች አሉን። ከዛ የነኚህ የስብስብ ለ አባላት በሙሉ የስብስብ ሀ አባላት ከሆነ ለምሳሌ ሌላ ያለው ስብስብ እንዳለ ሀ ውስጥ ተገኝቶ እንዲሁም ደግሞ እኩል ካልሆኑ ያ ማለት የሀ ስብስብ ለን በአንድ በትንሹ መብለጥ አለበት፣ ከፍ ማለት አለበት። ስለዚህ ህገኛ ንዑስ ስብስብ በምልክት ስንገልጽ ደግሞ ሲ ኖርማል ሲ እንጠቀማለን። ስለዚህ ለህገኛ ንዑስ ስብስብ ሀ ይሆናል ብለን እንጽፋለን እንደዚህ። ስለዚህ ህገኛ ንዑስ ስብስብ አይደለም ማለት ከፈለግን ደግሞ ልክ ሲ እናደርግና ህዝባር ስናደርግበት አይደለም ይሆናል ማለት እችኛዋ ማለት ነው። ኦኬ ስለዚህ ህገኛ ንዑስ ስብስብ ማለት እንደዚህ ሲገለጽ፣ ህገኛ ንዑስ ስብስብ አይደለም ማለት ደግሞ በዚህ መልክ ይገለጻል ማለት ነው። ስለዚህ ለህገኛ ንዑስ ስብስብ ሀ ማለት ሲነበብ ምን ይሆናል ማለት ነው? ኦኬ ስብስብ ለስብስብ ሀ ህገኛ ንዑስ ስብስብ ነው ተብሎ ይነበባል። ስለዚህ አንድ ስብስብ ለራሱ ህገኛ ንዑስ ስብስብ መሆን አይችልም። ግን ቅድም እንዳረሱ አንድ ስብስብ ለራሱ ንዑስ ስብስብ መሆን ይችላል፣ ግን ህገኛ ንዑስ ስብስብ መሆን አይችልም። ምክንያቱም ህገኛ ንዑስ ስብስብ ለመሆን በአንድ መብለጥ አለበት ማለት ነው። ስለዚህ ባዶ ስብስብ ከራሱ ውጪ ለማንኛውም ስብስብ ህገኛ ንዑስ ስብስብ ነው ይላል። ስለዚህ ባዶ ስብስብ ለባዶ ስብስብ ነው የማይሆነው እንጂ ለሌላ ስብስብ ህገኛ ንዑስ ስብስብ መሆን ይችላል። ምክንያቱም ሌላው ስብስብ ባዶ ስብስብ ስለሚበልጠው ማለት ነው። ግን ራሱ ከሆነ አይበልጠውም ማለት ነው። በዚህ መልክ ህገኛና ንዑስ ስብስብና ህገኛ ንዑስ ስብስብ ይሄን ይመስላል ማለት ነው። እቺ ምሳሌ ደግሞ እንያት። ምሳሌ 6 ምንድነው የምትለው እዚህ ጋር ምሳሌ 6 ስብስብ ምን ይላል? ሀ ለ ሐመር ውሃ 1 3 5 በውስጡ የያዘ ነው ስብስብ መ። ከዛ እና ስብስብ ሰ ደግሞ ሀ ለ 1 3ን በውስጡ ይዘዋል ማለት ነው። ስለዚህ እነኚህ ሁለት ስብስቦች አሉን፣ ስብስብ መ እና ስብስብ ሰ ናቸው። ስብስብ መ ሀ ለ ሐመር ውሃ 1 3 5 በውስጡ ሲይዝ፣ ስብስብ ሰ ደግሞ ማንም በውስጡ ይዞልናል። ስብስብ ሰ ደግሞ ሀ ለ 1 እና 3ን በውስጡ ይዟል። ስለዚህ ከሆነ ስብስብ ሰ
ህገኛ ንዑስ ስብስብ መ ይሆናል። ሲነበብም ስብስብ ሰ ህገኛ ንዑስ ስብስብ መ ይባላል። ለምን ካለን የስብስብ ሰ አባላት በሙሉ ሀ ለ 1 3 በሙሉ መ ውስጥ ይገኛሉ። በተጨማሪ ደግሞ መ ስብስብ ለን ይበልጣል፣ እኩል አይደሉም ማለት ነው። ስለዚህ ንዑስ ስብስብ መሆን ይችላሉ። በተጨማሪ ደግሞ ህገኛ ንዑስ ስብስብም ናቸው ማለት ነው። ነገር ግን ሀ አይደለም ህገኛ ንዑስ ስብስብ ሲነበብ እንዴት ነው የምናደርገው ማለት ነው? ቅድም እዚህ ጋር እንዳየነው ስናነበው ስብስብ ሀ የስብስብ ለህገኛ ንዑስ አይደለም ተብሎ ይነበባል ማለት ነው። ቢያንስ አንድ ተመጣጣኝ ስብስቦችና እኩል ስብስቦች የሚሉትን እናያለን። ይህን ይመስላል ጀነራል ቲቶር ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ። እናቶች አባቶች ለልጆቻችሁ ቪዲዮን ዳውንሎድ ማድረግ እንዲሁም ደግሞ ዋይፋይ ካለ ዳይሬክት እንዲጠቀሙ ማድረግ እንዳይረሱ። ለፈተና ለተለያዩ ዝግጅቶች ከፈለጋችሁ ይህ ጀነራል ቲቶር ነው። በዚህ ስር ከምታገኙት ቁጥር መደወል ትችላላችሁ። በማንኛውም በኢትዮጵያ በአዲስ አበባ በአዳማ አለን እንገኛለን። በየቤቱ መተን እናስጠናቸዋለን። ታንክ ዩ